ምግብ ከተመገባችሁ ማድረግ የሌለባችሁ 8 አደገኛ ልማዶች። ቪዲዮውን ከማየቱ በፊት የዩቲዩብ ገጹን ሰብስክራይብ እና ቪዲዮውን ላይክ በማድረግ ይጀምሩ። የተመጣጠነ ምግብን ከተመገቡ በኋላ በሰውነቱ ውስጥ አስፈላጊ የሆኑ ንጥረ ነገሮችን ለምን እንደሌሉ አስበው ያውቃሉ? ጤናማ አመጋገብ ቢኖርም የድካም ስሜት እየተሰማዎት ከሆነ በአመጋገብ እቅዶ ውስጥ ስር የሰደደ የጤና ችግር ወይም ስህተት እንዳለ ማሰብ የተለመደ ነው። ግን ከምግብ በኋላ የምታደርጋቸው ነገሮች ችግር አለባቸው። ከመተኛት ጀምሮ እስከ ሲጋራ ማጨስ ድረስ ከምግብ በኋላ ብዙ ልማዶች በጊዜ ሂደት እናዳብራለን። እኛ የማናውቀው እነዚህ ነገሮች ምንም ጉዳት የሌላቸው የሚመስሉን ድርጊቶች የምግባችንን የአመጋገብ ሚዛን ሊያበላሹ እንደሚችሉ ነው። እነዚህ ልማዶች የሰውነትዎን አመጋገብ የመሳብ ዘዴ ያደናቅፋሉ። ደህና ምግብ ከበሉ በኋላ ወዲያውኑ ከማድረግ መቆጠብ ያለበት 8 ዋና ዋና ነገሮች አሉ። አንደኛ፣ ፍራፍሬዎችን ከመመገብ ይቆጠቡ። ትኩስ ፍራፍሬዎች ከሁሉም ምግብ በጣም ጤናማ ናቸው። ነገር ግን ከምግብ በኋላ ሲመገቡ ከተበላው ምግብ ጋር ይደባለቁና መምጠጥን ይገድባሉ። ይህ የምግብ መፈጨት ችግር ሊያስከትልና እንዲሁም የሚበሉትን ምግብ የአመጋገብ ዋጋ ሊለውጥ ይችላል። ከምግብ በኋላ ፍራፍሬዎችን መብላት በጣም የከፋ ነው። ሁለተኛ፣ ማጨስ ያስወግዱ። ይህ በሰውነቱ ላይ ጉዳት ሊያደርሱ ከሚችሉ በጣም መጥፎ ነገሮች አንዱ ነው። ማጨስ በጤና ላይ ጎጂ ነው። ማጨስ በመደበኛ ሁኔታም ለሰውነታችን ምን ያህል ጎጂ እንደሆነ እናውቃለን። ነገር ግን ከምግብ በኋላ ወዲያውኑ ማጨስ 10 እጥፍ የከፋ ነው። ሲጋራ ካርሲኖጅንን በውስጡ የያዘ ሲሆን ይህ አንጀት ሲንድረም እንዲባባስ አልፎ ተርፎም ወደ አልሰሬቲቭ ኮላይተስ ሊቀየር ይችላል። ሶስተኛ፣ እንቅልፍ ከመተኛት ተቆጠቡ። ከምግብ በኋላ መተኛትን ከወደዱ ይህ ጎጂ ልማድ ነው። በመሰረቱ ምግብ ከተመገቡ በኋላ በምተኙበት ጊዜ በጨጓራ የሚመረቱ የምግብ መፍጫ ጭማቂዎች ተነስተው ቃርን ያስከትላሉ። አጠቃላይ የምግብ መፍጫ ሂደቱ ይጎዳል። አራተኛ፣ ገላዋን መታጠብ ያስወግዱ። ከምግብ በኋላ ገላዋን አይታጠቡ። ከምግብ በኋላ ገላዋን በሚታጠቡበት ጊዜ ደግሞ ወደ ቆዳ በፍጥነት በመሄድ የሰውነትን የሙቀት መጠን ይቆጣጠራል። ይህ የምግብ መፈጨት ብዙ ኃይል ስለሚያስፈልገው የምግብ መፈጨት ችግርን ያስከትላል። ከምግብ በኋላ ገላን መታጠብ መጥፎ ሐሳብ ነው። አምስተኛ፣ የአካል ብቃት እንቅስቃሴን ያስወግዱ። ከምግብ በኋላ ወዲያውኑ የአካል ብቃት እንቅስቃሴ ማድረግ የምግብ መፈጨት ሂደትን ሊረብሽ ይችላል። አልፎ ተርፎ ማስታወክን፣ የሆድ እብጠትና የላላ እንቅስቃሴዎች ሊሰማዎት ይችላል። ስድስተኛ፣ ሻይ ወይም ቡና ከመጠጣት ተቆጠቡ። ብዙዎቻችን ከምግብ በኋላ ወዲያውኑ ቡና ወይም ሻይ እንጠጣለን። ዝሮ ዝሮ ለጤናችን ጎጂ ነው። እነዚህ መጠጦች የብረት መሳብን የሚገድቡ አንዳንድ የፌኖሊክ ውህዶች በውስጣቸው ይገኛል። ስለዚህ ምግብ ከተመገቡ ከ1 ሰዓት በኋላ ብቻ መጠጣት አለባቸው። ሰባተኛ፣ ቀበቶን ከማጥበቅ ይቆጠቡ። ምግብ ከተመገቡ በኋላ በሆድ አካባቢ ግፊት ሲያደርጉ ወይም ሲቀንሱ የምግብ መፈጨትና የጨጓራ ሂደትን ስለሚረብሽ ለተለያዩ የጤና ችግር ይዳርጋል። ስለዚህ ከምግብ በኋላ ቀበቶን ከማጥበቅ ይቆጠቡ። ስምንተኛ፣ ውሃ ከመጠጣት ተቆጠቡ። ከምግብ በኋላ ወዲያውኑ ውሃ ሲጠጡ በሆድ ውስጥ የኢንዛይሞችንና ጭማቂዎችን ፈሳሽ ይቀንሳል። አሲድነትና እብጠት ሊያስከትልም ይችላል። ይህም የምግብ መፈጨትን አስቸጋሪ ያደርገዋል። ውሃ መጠጣት ከፈለጉ ከምግብ በፊት ቢያንስ ከግማሽ ሰዓት በፊት ውሃ ይጠጡ። ከምግብ በኋላ ለመጠጣት ለ1 ሰዓት ያህል መጠበቅ አለብዎት ማለት ነው። አመሰግናለሁ።